ወንድሙን መግደል ይታወቃል በቃየል ተጀምሯል አይደል? ፈጣሪውን መግደል በአይሁድ ነው የታየው እና የሚበልጠውን ኃጢአት አይሁድ ሰሩት። ያ ማለት የቤተ መቅደስ ሰዎች ናቸው ይሄን ያደረጉት እና የሚበልጠውን ኃጢአት እኛ ነን ማለት ነው በምድር ላይ የፈጸምነው። ወንጌል ላይ ከተጻፉ ታሪኮች የትኛው ይበልጣል? ይሄኛው ነው እንግዲህ ትልቁ ኃጢአት ሊሆን የሚችለው። አንዳንዴ እሱ ነው ያለው እና እንደው ምእመናንም እንደው እንትን እንዲሉ ነው እንዲገነዘቡን ነው። አንዳንዴ ስጋ ለባሽ ነው እዚህ ያለው የሚበልጠውን ኃጢአት በምድር ላይ በማንም ዘንድ ያልተፈጸመ ማለት ነው። ይህን ሄሮድስ አልፈጸመውም እኮ ሕፃናትን የገደለ ሰዎች ናቸው። ሩቅ ብእሲ ነው። ይህንን ፈርዖን አልገደለም። እስራኤልን ነው በባርነት ይዤ እኖራለሁ ብሎ እና እግዚአብሔርን አላውቅም ነው ያለው እንጂ እግዚአብሔርን አልገደለም። በአይሁድ ካህናት ዘንድ በሊቃነ ካህናት ዘንድ ስንመጣ ግን ፈጣሪውን የሚገድል ፈጣሪውን የሚሸጥ ፈጣሪውን የሚረግጥ ህዝብ ነው እዛ ላይ የምንመለከተው። ቤተ መቅደስ ውስጥ ያለው ደግሞ ማህበረሰብ በወቅቱ ማለት ነው። እና መስዋዕቱን ራሱ እኮ አዲሱን መስዋዕት አንቀበልም እኮ ነው ሁሉ ጥድፊያ የነበረው። በረታቸውን ባሮጌው መስዋዕት ሞልተው አዲሱን መስዋዕት ከበረት ውጭ አደረጉ፣ ከእንትን ውጭ አደረጉት፣ ከመቅደስ ውጭ አደረጉት። በወቅቱ የነበረው ታሪክ እሱን ጭምር ነው የሚያሳየን። እንዲያው እዚህም ያለ ሰው እንደሆነ ግን እንዳይረሱ በዛው እግረ መንገዱ እንዳይሰናከሉም ነው እንደዛ የምላቸው። እውነት ለመናገር ሰማለሁ ብዙ ጊዜ መጥተው ይነግሩናል እኮ ለእያንዳንዱ ሰው። አሁን ይህን የሚሰማ ሰው ሰምቷል። ብዙ አቤቱታ ተጮሆለታል እና ጉቦም ይጠይቃቸዋል።